አሉልሽ ጃርቶች አሉ ጃርታል ማንኚህ ጃርቶች አንተ ያሱ የመጣው ስለምን ይሆነ ጠይቀኝሽ ስለ ትምህርት ቤት እንደዚህ አይነት አጀማመር እውነት ለመናገር ጀምረን አናውቅም። በቃ ስላንተ ይሄ አንተ በወሰድከን ነው። ግን እኔ ሚዲያ እንትን አለኝ ለምን መሰለ እኔ ጋዜጠኛ ነኝ። ትምህርት ቤት ሳድግ ድራማ ሰራለሁ፣ ገጣሚዎች ጋር ድጋለሁ፣ ብዙ ካራክተር ይችላል። ከሳሌዎች ጋር ኑር ያለው እንዴ አይንሽ ነው ይጫወቃሉ። አንተ ይሄ ቦዲ ላንጉዌጅ ምናምን እኮ አለ አይደል? ብዙ እኮ አለ የሰው ልጅ። አሁን እኮ አንዳንዱ ሰው ደክሞት ለምንድን ነው ጠርተህ የምታስለፈልፈው? ለምንድን ነው አንድ ያው ሰውዬ ጥሩ ሙድ ላይ ካልሆነ ለምን ታስወራዋል? ይስታል እኮ እንደኔ እኮ ብዬ እሪ ብዬ እኮ ያለቀሱ እኮ አዩኝ እኮ ለካ አድናቂዎች እንዳሉኝ ግን እንዳቃረገኝ ሚሊዮን አድናቂ ለካልኝ ገብቷል። ግን ንስር ሆኜ የዶሮ ጫጩቶች ጋር ስውል አየህ አይደለ? ቦታዬን ሳላውቅ አሁን ግን ቦታዬን ማወቅ ጀመርኩ ነው ማለት ጀመርኩ። ደሞ ሙዳለው እኮ አንዱ ምን ይለኛል ሼባ እኮ ነው ፍሬንድ ነው በጣም የተከበረ ሰው ነው። ግን ከአንድ ፈልፈላ ጋር ከኔ ጋር መዋል ደስ ይላል ገብቷል። አውቃለሁ እና አንድ 3 ቀን እድል ሰጠሁት እና ለመደበት እና እሱ ማሰማመኛው ማለት በጣም ስለምወድህ ሰማይ ላይ የሚሳቀል 2 ግጥም እሰጥሃለሁ ሲለኝ ከየት አምጥተሃል? ግጥሙ ያለው እኛ ጋር ዜማው ያለው እኛ ጋር እድልም አልሰጠው እንዴ ለኔ ግጥም እሰጥሃለሁ ብሎ ሰው እንዴት ይደውላል? ነውር ነው። ከየት አምጥተህ ነው የምትሰጠኝ? ኖርሃል የዛኛው ሰውዬ ፖቴንሻል ታውቀዋለህ? ይኸውልህ የሆነ ጩጬ ልጅ በቀደም ሉዲያንስ ወድሻለሁ ምናምን የሆነ ክለብ እኮ እና ያው የሰው ሞራል እኮ አትነካም። እና ግጥም አለኝ የጎሳዬን ስልክ ካለ አለኝ። ኧረ በመድኃኒዓለም ኧረ ስለ እግዚአብሔር ሮጠህ እዛ ጋር ያለው ልጅ ጋር መጀመሪያ እስቲ አሳየኝ ይሆናል ወይ መፍትሄ ማርያም ይጣሩና አንዳንዱ ሰው በቃ አንዳንዱ እኮ በጣም እኮ ነው የሚያስቀው አይመጣው ማርያም። አሁን እንትን ለምሳሌ አሁን የማይመጥነንን ነገር ለምን እናያለን? የሆነ ሰው መጥቶ የሆነ ሚዲያ ላይ ስለ ሴትነት ምናምን ታወራለች ማለት ነው። በቃ ነውር ነው የምታወራው ምናምን። ኤልያስ መልካ ከዚህ በፊት ከዛሬ 10 ዓመት በፊት በብርሃኑ ድጋፌ የሸገር ለዛ ላይ አውርቶታል። ነውር ስለሆነ ነገር እግዚአብሔር